ምን እንደማረግ ራሱ ግራ ገብቶኛል። ወደፊት እንዴት ነው አሁን ካላባቴ ኖሬ አላውቅም። እንግዲህ 29 ዓመት ሙሉ ስኖር ሁሌ አባቴ ነው ለኔ ምንም ነገር። ዛሬ እየሰማነውን እጅግ ልብ ሰባሪ የሆነው መረጃ ለመስማትም ሆነ አምኖ ለመቀበል እጅግ ከብዶናል። ተወዳጁ ጋዜጠኛ አስፋው መሸሻ ወይም አስፊቲ ሁላችንም ድኖና ተሽሎት እስኪመጣ እየጠበቅነው እንደሆነ የተረዳ አይመስለኝም። በጸሎታችን ጭምር እያሰብነው የነበረውና ካዘኑት ጋር የሚያዝነው፣ ከሚያለቅሱት ጋር የሚያለቅሰው፣ ከሚስቁት ጋር ደግሞ እኩል የሚስቀው አስፍዬ ላይመለስና ያንን የምንናፍቀውን ፈገግታና ሳቁን ላንመለከት በድንገት ከጎናችን ርቆ ዛሬ ደግሞ እስከ መጨረሻው ከዚህ ዓለም በሞት ተለይቷል። ምን እንደምንል ግራ ገብቶናል። ይህን መረጃ በፍጹም አልጠበቅንም። ምክንያቱም ፈጣሪ የሕዝቡን ጸሎት ሰምቶ በምህረት እጁ ዳሱትና ቸርነት አድርጎለት ከሚወደው ሕዝብ ጋር ይገናኛል ብለን ስንጠብቅና ሕፃናት ጭምር ናፍቆታቸው በርትቶባቸው ያላቸውን ፍቅርና ቶሎ ተሽሎት መጥቶ እስኪያቅፋቸው ሲገልጹለት የነበረው ጉምቱ ጋዜጠኛ አስፊቲ አስፍዬ የኔ የዋሰው ላይመለስ ተሰናበተን። ትናንት ሌሊት የሰማነው መረጃ ቤተሰቡና ወዳጆቹን ብቻ ሳይሆን መላው ኢትዮጵያውያንን እያሳዘነና ያስለቀሰ መሪር ሐዘን እየሰማንበት ሌሊት ነበር። ልጁ ጃፒ እንዳለውም ከዚህ በኋላ ካላባቴ እንዴት ነው የምኖረው? 29 ዓመት ሙሉ ከአባቴ ጋር ነው የኖርኩት። ከዚህ በኋላ ግን ፈርቻለሁ ብሎ ከሳምንታት በፊት የተናገረው ለካ ይህ ታውቆት ነበር። ምን እንደማረግ ራሱ ግራ ገብቶኛል። ወደፊት እንዴት ነው አሁን ካላባቴ ኖሬ አላውቅም። እንግዲህ 29 ዓመት ሙሉ ስኖር ሁሌ አባቴ ነው ለኔ ምንም ነገር ነው። በእርግጥ ህመሙ እጅግ ከባድና ለመዳንም ሆነ ህመሙን ለመቀነስ የሚከብድ ገዳይ የሆነ በሽታ ቢሆንም ነገር ግን ሁላችንም አስፍዬን ስለምንወደውና ስለምናከብረው ፈጣሪ ለሱ ብቻ የተለየ ተአምር አድርጎ ያሽለዋል፣ ጸሎታችንንም ይሰማል ብለን ስንጠብቅ ነበር። ነገር ግን አልሆነም። ምን ማድረግስ እንችላለን? ፈጣሪ አይሳሳትምና ያደረገውን ነገር አምኖ ከመቀበል ውጪ ምንስ አማራጭ አለን? አስፍዬ ነፍስህን በደጋጎች ጎን ያስቀምጥልን። እንወድሃለን፣ እናከብረሃለን። መልካም ስራዎች ሁሌ በልባችን ይኖራሉ። ስንት የድሃን እንባ እንዳበስክ ሁላችንም እናውቃለን። ካዘኑት ጋር የምታዝን፣ ካለቀሱት ጋር የምታለቅስ አስፍዬ ከልባችን መቼም ቢሆን አትጠፋም። ነፍስህን በደጋጎች ጎን ያስቀምጥ።